ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጆች ማን ማን ይባላሉ? ቀጥ ፋቲማ፣ ኡሙ ኩልሱም፣ በቃ ለወንድሜ ይለፍልኝ። ፋቲማ፣ ኡሙ ኩልሱም። ሙሉ መልስ አልመለሰም። እሺ እና እንዴት ነው ውጤት የሚያዘው? የቀደሙን ስንት ጊዜ ተጠቃቁ? እሱ ግማሽ ያስኩለት 50-50። እሺ ቀጣይ ማን ነው? ጀማል በቀረ ጀማል መሰለኝ ከወንዶች ስተረኛች ነው። እሺ ሙሉ መልስ። የነቢ ስ ላ ስለም ሴት ልጆች ማን ማን ይባላሉ? ፋቲማ፣ ዘይነባ፣ ሩቅያ፣ ኡሙ ኩልሱም። ፋቲማ፣ ዘይነብ፣ ሩቅያ፣ ኡሙ ኩልሱም። እሺ ቀጣይ ከሴቶች ማን ነው? ከሴቶች ቀጣይ ማን ነው? እሺ ሰሚራ። እሺ የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ልጃቸው ማን ትባላለች? ወይንም ማን ይባላል? ቃሲም። ቃሲም ጎበዝ ልጅ። እሺ ማይሰል የትሽ ናቸው? የነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ይባላል? ከሶስት ቁጥር በቃ ካለፍሽ ያለፈሽ። 1 2 ፋቲማ አይደለም፣ አይደለችም፣ አይደለም። እሺ ጥያቄ ወደ ወንዶች አልፋል። ኢብኑ ኑር የነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ ማን ይባላል? ምን ተናሰው? አብደላህ አይደለም። እሺ ጀማል መልስ። ኢብራሂም። በጣም ጥሩ ጎበዝ፣ ማሻአላህ። እሺ አሁን ቀጣይ ማን ነው? ሰሚራ አንቺ ነሽ አይደለ? በጣም ጥሩ። የነቢያችን ሰለላሁ ዐለይሂ ወሰለም ኩንያቸው ማን ተብለው ይጠሩ ነበር? ኩንያቸው ምንድን ነው? ኩንያቸው አንቺ ማን ነው ኩንያሽ? ሰሚር ወይነስ ኡሙ ሁሰይን ነው ኩንያሽ ወይነስ የመጀመሪያ ልጅ ያኔ ኩንያቸው ማን ይባላል? በምሳሌ ነገርኩሽ። ማን ተብለ አልገባኝም። ወላሂ ምሳሌ ድገምልኝ። ምሳሌው እሺ በቃ ይለፍሽ። እሱ አይለፈኝ አይደለም፣ ደርሼበታለሁ። በመጀመሪያ ልጃቸው የሚጠሩት ነው ማለት ወይም መልሱን አበልቃሲም ናቸው። አበልቃሲም። አበልቃሲም። እሺ እሙ ቤትሽ ናቸው። አንቺ ነሽ አይደል ተረኛ? እሙ አይሰር። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም ከማን የተወለደው? ማን ትባላለች እናቱ? የነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ልጅ እናቱ ማን ትባላለች? አይሻ አይደለች። እሺ እና ቢኑር የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም እናቱ ማን ትባላለች? ከባድ ጥያቄ ሆነች። በቃች ይለፈኛል። ወንድማችን ጀማል መልስ። ማሪያ አልቅብጥያ። ማሻአላህ። እሺ ቀጣይ ሰሚራ። አፋን ኦሮሞቲ ነቲ ዱበዳ አፋን ኦሮሞቲ ነጋፈዶሱ። እሺ የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? የእሳቸው ዘይነብ። የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? ዘይነብ ተሳስታለች። እሺ ቸኮል
ቦነስ አለው መጨረሻ ላይ አይደለ? ከጠየቅሽው ጥያቄ አልኳለሁ። ሌላ ወሬ አኳርተን። እሺ ኡሙ አይሰል የነቢያችን ሰለላሁ ዐለይሂ ወሰለም ልጅ ኢትዮጵያ የመጣችው ማን ትባላለች? የዛኔ ሂጅራ ባደረጉ ጊዜ ሩቅያ ሩቅያ። ማሻአላህ ማሻአላህ ማሻአላህ። የነቢያችን ሰለላሁ ዐለይሂ ወሰለም ልጅ የኢትዮጵያን ምድር እንደረገጠች ታውቃለች። ይህ ለኢትዮጵያኖች ለእኛ ትልቅ ክብር ነው። ለእኛ ትልቅ ክብር ነው። እሺ ቀጣይ ማነው? ኢብኑ ኑር ሚውትን አንሳ። ኢብኑ ኑር እሺ የኢብኑ ኑር ጥያቄ በዚያው ላይ እንቀጥል። ኢትዮጵያ ከመጡ ሶሃቦች መካከል ሶስቱን ጥቀስ። ኢትዮጵያ ከመጡ ሰሃቦች መካከል ሶስቱን ጥቀስ። እስከዛ ሌሎቻችን ጎግል እያያችሁ ጥያቄውን ቀይረዋል። እሺ አልመለሰም። ጀማል ቶሎ መልስ። ኢትዮጵያ ከመጡ ሰሃቦች ሶስቱን ጥቀስ። ጀማል እሺ ጃዕፈር ኡሙ ሰለማ ከሰሃቦ ከወንዶች ነው ያልኩት። እሺ ከሴቶች እንመጣለን። ጃዕፈር እኔ ሴቶች ነበሩ እንትን ያሉት የመጡልኝ መጀመሪያ አያች። እሺ ግማሽ መልሰዋል። እሺ ማን ራስ ተያዝለት። እሺ ቀጣይ ማነው? ቀጣይ ሰሚራ መልስ። ሶስቱን ወደ ነቢ ስ ላ ሰለም ከነቢ ስ ላ ስለም ሰሃቦች ኢትዮጵያ ወይም ትግራይ ላይ የመጡት ሶስት ሰሃቦችን ጥቀሽ። አላውቅም። ኢትዮጵያ እሺ አላውቅም። አላህ ያለምበት። እሺ ኡሙ አይሰል ትመልሻለሽ? አላሁ አለም። አላህ ያለም። እሺ ኢትዮጵያ ከመጡ ሰሃቦች መካከል ሊመልሱ አልቻሉም። አንድ ብቻ ነው። አንደኛ ከእነሱ መካከል ጃዕፈር ብን አቢ ጣሊብ የነቢ ስ ላ ስለም ያጎታቸው ልጅ ነው። እሱ ነው በነጃሺ በንጉሱ ፊት ቁሞ ኢስላምን የሰበከው እስልምናን እንዲቀበል ያደረገው ታላቁ ሶሓባ፣ ጀግና ሶሓባ ነው። ነቢ ስ ላ ስለም በጣም ይወዱት ነበር። ያጎታቸው ልጅ ነው። በንጉሱ ፊት ቁሞ ሱራ መርየምን የማርያምን ምዕራፍ ስለ ማርያምና ስለ መሲሁ ሙሉ ታሪክ የሚናገረውን ቁሞ በፊቱ በሙሉ ድፍረት ያነበረ ያስለቀሳቸው የኢትዮጵያ ቀሳውስቶችና መነኩሴዎች ንጉሱ ሳይቀሩ ይሄን አንቀጽ ከእርሱ በሰሙ ባዳመጡ ጊዜ አልቅሰዋል። እስልምና ተቀብለዋል። ይሄ ታሪካቸው ኢትዮጵያውያኖች ቁርአን ላይ ተቀምጧል። አላህ ተናግሮታል። ለተጅደና አሸደ ናሲ ዐዳወተን እያለ ይናገራል። እሺ ከእነዚያ መካከል ማነው? ኢትዮጵያ ከመጡ ሰሃቦች ጃዕፈር ብን አቢ ጣሊብ። ሁለተኛ ዑስማን ብኑ አፋን የነቢዩ ሰለላሁ ዐለይሂ ወሰለም ከሊፋ ሶስተኛ። ኢትዮጵያ እንደመጣ ታውቃላችሁ? ከሚስቱ ከሩቅያ ጋር። ሩቅያ የነቢ ሰለላሁ ዐለይሂ ወሰለም ልጅ ነች። የዑስማን ብን አፋን ሚስት ነች። አብረው ወደ ኢትዮጵያ መጥተው ነበር። ሶስተኛ ዙበይር ብን ልዓዋም። ዙበይር ብን ልዓዋም እነዚህ የጀነት የተባሉ ናቸው። ሁላቸው የጀነት የተባሉ ናቸው። ዙበይር ብን ልዓዋም ወጣት ልጅ ነበር የዛኔ። ወደ ኢትዮጵያ ከመጡ ሰሃቦች መካከል አንደኛው ነው። እሺ በጣም ጥሩ በጣም ጥሩ። እንዴ ቀነሳችሁ? የወጣ ሰው አለ? እሺ ኢብኑ ኑር ወጥቷል። በቃ አልቻልኩም መሰለኝ። ከወንዶች አንድ ሰው አስገቡ። በቃሽ ከወንዶች መግባት የሚፈልግ አንድ ሰው ይግባ። የአብዱል ከሪም እናስገባላችሁ። አይ ተረኛ ማን ነው? አብዱል ከሪም ይሆናል ማለት ነው አይደለ? እሺ ተረኛ አብዱል ከሪም። ተረኛ አብዱል ከሪም። ሰላም አለይኩም አብዱል ከሪም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? ጾም እንዴት ነበር? በዓል እንዴት ነው? አልሐምዱሊላህ ሁሉም ሰላም ነው። አሪፍ ነው። አልመጣም። እሺ አብዱል ከሪም ለጥያቄ ተዘጋጅ ኢንሻአላህ። እሺ እሱ እሺ ጥያቄ የነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች ወደ ኢትዮጵያ ስንት ጊዜ ነው ሂጅራ ያደረጉት? 2 ጊዜ። ማሻአላህ ማሻአላህ፣ በጣም ጎበዝ።
እሺ ቀጣይ ጀማል ተዘጋጅ። እሺ ጀማል ምትናሳው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሯቸው ተአምራቶች ሶስቱን ጥቀስ። ጨረቃን መክፈል፣ ውሃ ከሁለት ጣቶች መካከል ማውጣት፣ በጣቶቻቸው መካከል ውሃ እንዲፈልቅ ማድረግ፣ ቁርአንስ? القرآن كذلك تلقوا معجزة كبرى معجزة خالدة. ماشي قرآن ሶስት ሞላ መሰለህ? ሞላ ጎበዝ። እሺ ቀጣይ ማን ነው? ሰቢራ ነሽ አይደል? አዎ ሰቢራ በጣም ነው። የመጀመሪያው ነብይ ማን ነው? አደም አለይሂ ሰላም። አደም አለይሂ ሰላም ጎበዝ። እሙ አይሰር እሺ ከባድ ጥያቄ ልትጠየቂ ነው። የመጀመሪያው ነብይ ማን እንደሆነ ከታወቀ የመጨረሻው ነብይ ማን ነው? ሙሐመድ ሰለላሁ ዐለይሂ ወሰለም። ሙሐመድ ሰለላሁ ዐለይሂ ወሰለም። በጣም ጥሩ በጣም ጥሩ። እሺ አብዱልከሪም ሚውተን አንሳ። እሺ እሺ ዳማ ምልክቶች መካከል ሶስቱን ጥቀስ። ዳማ ምልክቶች መካከል ትልልቆቹን ነው ወይስ ትንንሾቹ ነው? ትልልቆቹን። የእጁጅ ማጁጅ፣ ደጃል እና ደጃል፣ የዒሳ መውረድ። የዒሳ መልሳ ተወዘች። እሺ ጀማል ጀማል ትንሽ ጀማል እሸት ጀማል አወቅ ስለሚያደርጉ ጥያቄው የእርሶ ከበድ ኢንሻአላህ። ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የተቀበረው ነቢይ ማን ይባላል? ነቢይ ዩሱፍ። አልተመለሰም። ከብድ ባል ከዚህ ጥያቄ ይሸጋገራል። ሰሜራ መልሽ። ከነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በኋላ የተቀበረው ነቢይ ማን ይባላል? አላውቅም። ኡማይሰል መልሽ። ኡማይሰል ጎግል መሄድ አይቻልም። ቶሎ በይ። የትሻንሹ አላየሁም። ወላሂ አለም ኡስታዝ። በጣም ጥሩ። እሺ አቡበከር መልሰው። ማን ይባላል? ዳንኤል፣ ነቢዩ ዳንኤል። ወይኔ በቀደም ሰምተን ነበር። ነቢዩ ዳንኤል ዐለይሂ ሰላም አስክሬኑ የተቀበረው ከነቢ ስ ላ ሰለም ህልፈት በኋላ ነው። አይደንቅም? የሞተው ግን ከእርሳቸው በፊት ነው። የተቀበረው ከእርሳቸው በኋላ ነው። ዳንኤል ዐለይሂ ሰላም ከነመሲሁ በፊት የነበረ ነቢይ ነው። እስራኤላዊ ነቢይ ነበር። አላህ ስብሐነ ወተዓላ የነቢያቶችን ሰውነት አፈር እንዳይበላው እንዳይበሰብስ ወስኗል። በቃ የፈለገ ቢሆን አስክሬናቸውን አፈር አይበላው። ማንኛውም ነቢይ ቀብሩን ከፍታውጡት ስጋው ልክ እንደኛ ነው፣ አይበላም። ይሄ ድንቅ ተአምር ነው በእነርሱ ላይ ያደረገላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢነላሀ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ። አላህ መሬትን እርም አድርጎባታል የነቢያትን ሰውነት እንዳትበላ። ስለዚህ ዳንኤል ከሞተበት ጊዜ አንስቶ እስከ ነቢ ሰለላሁ ዐለይሂ ወሰለም ህልፈት ከዚያም በኋላ አስክሬን ቆይቶ ነበር። ራቸዋል። ይህን ታሪክ ሼኹል ኢስላም ኢብኑ ተይሚያ ከዚያ በፊት የነበሩ ታላላቅ ሰለፎች እንዲሁም የጊዜያችን ታላቁ ዓሊም ሼኽ ሷሊህ አልፈውዛን ትክክለኛ ታሪክ መሆኑን ተናግረዋል። እሺ ቀጣይ ጥያቄ ጀማል። አቤት። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ድረስ ያደረጉት ጉዞ፣ ከቤተል መቅደስ እስከ ሰባቱ ሰማይ ድረስ ያደረጉት ጉዞ ምን በመባል ይጠራል? በቡራቅ ከመካ እስከ ቤተል መቅደስ ከቤተል መቅደስ እስከ ሰባቱ ሰማይ ያደረጉት ጉዞ ምን በመባል ይጠራል? እስራኤል እስራኤል አይደለም። እስራ እስራኤል እና
እሺ ኢስራ ሚዕራጅ ጎበስ። ኢስራ የሚባለው የትኛው ነው? ከመካ ወደ እንትን ቤተል መቅደስ። ከዛ ወደ ላይ ሚዕራጅ። ማሻአላህ። እሺ ቀጣይ ተጠያቂ ሰሚራ። ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ እስከ ሰባቱ ሰማይ ሲያደርጉ ጊዜ አብሯቸው የነበረው መልአክ ማን ይባላል? ጅብሪል ዓለይሂ ሰላም። ጅብሪል ዓለይሂ ሰላም። እሺ ኡሙ አይሰል ነቢያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ሲጓዙ ጊዜ ከመልአኩ ጅብሪል ዓለይሂ ሰላም ጋር የተጓዙበት እንስሳ ምን በመባል ይጠራል? ወላሁ አለም። ወላሂ እኔ ልመልስ። በጣም ሙስሊም ያቀፈች እኮ የተረጋጋችልች። እሺ ፈለግ ምርጫ ልስጥሽ። እሺ ኢንሻአላህ። ፈረስ፣ ለ በቅሎ፣ መሮሃ ቡራክ። ቡራክ። እሺ መልሳለች በሚል እያስ። እሺ ተረኛ አብዱልከሪም ነው አይደለ? አብዱልከሪም ናም። ነቢያችን ሰለላሁ ዐለይሂ ወሰለም አምስተኛው ሰማይ ላይ ያገኙት ነቢይ ማን ይባላል? ኢብራሂም። እሺ ቀጣይ ጀማል ቶሎ መልስ። ነቢያችን ሰለላሁ ዐለይሂ ወሰለም ሶስተኛው ሰማይ ላይ ያገኙት ነቢይ ማን ይባላል? ነቢ ሙሳ። እሺ ተሳስታችኋል። እየመለስኩላቸው ነው ሄድ ወይስ? ችግር የለውም። የመጀመሪያ አብዱልከሪም የጠየኩት አምስተኛው ሰማይ ላይ ያገኙት ነቢይ ማን ይባላል? ሃሩን ዐለይሂ ሰላም። ጀማልን የጠየኩት ደግሞ ሶስተኛው ሰማይ ላይ ማን ነው? ዩሱፍ ዐለይሂ ሰላም። ይሄ ነው። እሺ ሰቢራ፣ ነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ሰማይ ላይ ያገኟቸው ነቢያቶች ማን ይባላል? ዒሳ ዐለይሂ ሰላም እና ዒሳ ብቻ። ዒሳን ብቻ ነው የማውቀው። ግማሽ መልስ። ዒሳ እና ማን ነው? በቃ አንቺኛው አሞ ዒሳ እና ማን እና ያገኘት ኡሙ አይሰል አይደል? ዒሳና ሙሳ። በቃ አንዴ ካለፈ አለፈ። እሺ አዳምጭ። ከዚያ በኋላ ዝም በል። አብዱልከሪም ሁለተኛ ሰማይ ላይ ያገኙት ነቢይ ማን ይባላል? ዒሳ እና ያሕያ። በጣም ጎበዝ አብዱልከሪም። የመራ ነው። ዒሳ እና ያሕያ ዐለይሂም ሰላም። እሺ ጀማል። አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባተኛው ሰማይ ላይ ያገኙት ነቢይ ማን ይባላል? ኢብራሂም ዐለይሂ ሰላም። ኢብራሂም ዐለይሂ ሰላም። ሰሚራ፣ ነቢያችን ሰለላሁ ዐለይሂ ወሰለም አንደኛው ሰማይ ላይ ያገኙት ነቢይ ማን ይባላል? አደም ዐለይሂ ሰላም። በጣም ጎበዝ። ሰማይ ላይ ያገኙት ነቢይ ማን ይባላል? አንቺ ልጅ አፍሽን እንትን ዝም በይ እሺ። ከተመለስሽ በኋላ እንደነሱ ስርዓት ያዙ እሺ። እሺ ኡሙ አይሰል ነቢያችን ሰለላሁ ዐለይሂ ወሰለም ስድስተኛ ሰማይ ላይ ያገኙት ነቢይ ማን ይባላል? ያዕቁብ ወይ እስማኤል? እሺ አብዱልከሪም መልሰው። ተረኛ አንተና። ነቢያችን ሰለላሁ ዐለይሂ ወሰለም ስድስተኛው ሰማይ ላይ ያገኙት ነቢይ ማን ይባላል? ነቢዩላህ ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም። ያ ሰላም። እሺ ጀማል፣ አቤት። ነቢያችን ሰለላሁ ዐለይሂ ወሰለም ሰባት ሰማይ እየሄዱ ባሉበት ጊዜ ነቢያቶችን ሲያገኙ ያያቸው ጊዜ ያለቀሰው ነቢይ ማን ነው? ኢብራሂም። ላ ሲያያቸው ጊዜ ያለቀሰው ነቢይ ማን ነው? ሰሚራ መልሻ። ዒሳ። ላ ኡሙ አይሰል መልሽ። ማን ነው ሲያያቸው ጊዜ ያለቀሰው ነቢይ? አላወኩም። ሙሳ ዐለይሂ ሰላም። ሙሳ ዐለይሂ ሰላም አለቀሰ። ለምን ያለቀሰው? ረጁሉን ጃአ በዕደና ጉላሙን ጃአ በዕደና ወለሁ አትባዕ አክሰረ ሚና ብሎ አለቀሰ። ሰላም ካላቸው ምናምን ሰላምታ ከተለዋወጡ በኋላ ከነቢ ሰለላሁ ዐለይሂ ወሰለም ጋር ልክ ዞረው ሲሄዱ ጊዜ አለቀሰ። ያኔ በቃ ለምን ታለቅሳለህ ተብሎ ሲጠየቅ ጊዜ ከሁላችንም በኋላ መጥቶ በጣም በርካታ ተከታይን አፍርቶ የሚመጣው ነቢይ እሱ ስላየሆነ ያለቀሱት አለ። ያ ሰላም ከሁላችንም በላይ
በርካታ ተከታይን የትንሣኤ ቀን አፍርቶ የሚመጣው ነቢይ ይሄ ነው ብሎ ተናገረ። ልጅ ብሎ ገለጻቸው። ለምን? ከሁሉም ነቢያት በኋላ ስለመጡ ይወታቸዋል። የነቢይነት ማዕረግ በጫንቃው ላይ የተደረገለት ያ ማለት የነቢያት መደምደሚያ የሚል ማህተም በጭንቅላታቸው ላይ ነበር። ታውቃላችሁ። እነሆ ሕፃን ተወልዶልናል፣ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ይደረግለታል። ያ የነቢይነት የአለቅነት ጫንቃ የነቢይነት ማዕረግ የተደረገለት እርሳቸው ናቸው። ለንግስናው ስፋት ለዘመኑ ፍጻሜ የሌለው ነቢይ እርሳቸው ናቸው። ለንግስናው ስፋት ማለት ዓለምን የሚገዛ ነቢይ ብቸኛ እርሳቸው ናቸው። ሌላው ነቢይ ሲላክ ለወገኑ ለህዝቡ ብቻ ነው ባለበት አካባቢ። የእርሳቸው ግን ለዓለም ህዝብ ነው። ለዘመኑ ፍጻሜ የሌለው ነቢይ እርሳቸው ናቸው። እስከ ዓለም ፍጻሜ ድረስ የእርሳቸው ግዛት ነው። ማንም ነቢይ ቢመጣ በእርሳቸው ህግ ይተዳደራል። ነቢዩላህ ዒሳ ዓለይሂ ሰላም በሚመጣ ጊዜ በእርሳቸው ህግ ይተዳደራል፣ ሰውንም ያስተዳድራል፣ ያልፋል። ዘመናቸው ግን ይቀጥላል ከእርሱም በኋላ። እሺ ያ ነው። ለዚህ ነው ሙሳ ዓለይሂ ሰላም ሲላቸው ጊዜ ያለቀሰው። እሺ ቀጣይ ማን ነበር? አብዱልከሪም አብዱልከሪም የዳውድ ዓለይሂ ሰላም ሱና ጾም አጿጿም እንዴት ነበር? አንድ ቀን ጾሞ አንድ ቀን ማፍጠር። ሁሉ ይመልሳል። እሺ ጀማል፣ እሺ ወደ እሳት ተወርውሮ እሳት ያላቃጠለችው ነብይ ማን ይባላል? ኢብራሂም ዓለይሂ ሰላም። ሰሚራ፣ አሳ ነባሪ ውጦት ያልሞተ ነብይ ማን ይባላል? ዩኑስ ዓለይሂ ሰላም። ቀላል ቀላል አደረግኩላቸው። እሺ